ሀቅ ሁል ጊዜ ከውሸት ከቅጥፈት ጋር እኩል ሀብታም አትሆንም። ነጋዴም ብትሆን አትችልም፣ ባለስልጣንም ብትሆን አትችልም፣ የሚዲያ ሰውም ብትሆን አትችልም። በሁሉም መንገድ ሀቅ በጣም ደሃ ነች። የራሷ ዲግኒፋይድ ማንነት ቢኖራትም ቅጥፈት ነው ሀብታም የሚያደርገውና ሀብታም መሆን ከፈለክ ውጣ ካለህበት እንትን ሀቅን ከመረጥክ ግን በቃ ሀቅ የሚያስከፍለው ዋጋ ደግሞ አብሮ መውሰድ ያስፈልጋል ማለት ነው። አሁን አንተ ብትዋሸው ነገር ብትል ብዙዎቻችን እንከተልሃለን። ግን አንተ የምትናገረው ቁም ነገር ነው። ትሰማለህ፣ ለምን እንደተነገረ ታያለህ፣ ኖት ትይዛለህ፣ ላይፍ ትተረጉማለህ። ኢትዮጵያዎች ንቁ እንዲህ እየተባላችሁ ነው ትላለህ። እና ይሄ ምርጫ የራስህ ነው። ሀቅ ከፈለጋችሁ ብዙ ፎሎወር ብዙ ገንዘብ አትጠብቁ። ራሱ ሀቅ ገንዘብ ስለሆነ ማለት ነው። ይሄ በየትኛውም የሥራ መስክ የሚያጋጥም ፈተና ነው። በሚዲያ ብቻ አይደለም።